ከትልቅ እስከ ትንሽ ድረስ ማለት ነው የብረት ድስት ዋጋ ማለት ነው ይዤላችሁ መጥቻለሁ። ወደ ቤተሰቦች የሁሉንም ወቅታዊ ዋጋ ዝርዝሮችን ወደ እናንተ አቀርባለሁ። የምታዩቸው እነዚህ ብረት ድስቶች ከትልቅ ክብዳ ከሚባሉት እስከ ትናንሽ 80 ቁጥር ነው። ብረቱም በጣም ወፍራም ነው። ባራላቱ ጆሮ ነው። ደግሞ ግመሎችን ደግሞ ሁለት ግመል ባንድ ጊዜ የሚቀቅል ሁላ ብረት ድስት አለ። ዛሬ እሽጥ ነው ማለት ወደ ቤተሰቦች የሁሉንም ዋጋ ሳውቃችኋለሁ። እስከ 420 ምናምን ሁለት ሰው ሁላ ይዘን በመያዝ ደረጃ ሰው ይዘን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንዴት ናችሁ? ወደ የተከበራችሁ የማመናት ዩቲዩብ ቻናል ተከታታይ አድማጮች ነን። አልሐምዱሊላህ ውድ ቤተሰቦች የምታዩቸውን ዛሬ ደግሞ ጽድት ያሉ ማለት ነው የቤት እቃዎችን እንዲሁም ደግሞ ትላልቅ ከትልቅ እስከ ትንሽ ድረስ ማለት ነው ብረት ድስት ዋጋ ማለት ነው ይዤላችሁ መጥቻለሁ። ወደ ቤተሰቦች የሁሉንም ወቅታዊ ዋጋ ዝርዝሮችን ወደ እናንተ አቀርባለሁ። የምታዩቸው እነዚህ ብረት ድስቶች ከትልቅ ክብዳ ከሚባሉት እስከ ትናንሽ እንዲሁም ደግሞ እስከ 400 ሊትር 420 ምናምን ሁለት ሰው ሁላ ይዘን በመያዝ ደረጃ ሰው ይዘን እንዲሁም ደግሞ ግመሎችን ደግሞ ሁለት ግመል ባንድ ጊዜ የሚቀቅል ሁላ ብረት ድስት አለ። ዛሬ እሽጥ ነው ማለት ወደ ቤተሰቦች የሁሉንም ዋጋ ሳውቃችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ትቆያላችሁ። አዲሶች ካላችሁ እንኳን በሰላም መጣችሁልን። ማመናት ይሁን ማታውቁት ካላችሁ ይሄ ነው። ቻናላችንን ሰብስክራይብ ላይክ ያደርጋችሁ ተቀላቀሉ። ማዘዝ የምትፈልጉም ታች ላይ ያለውን ስልክ ብቻ መጠቀም ነው ከእናንተ የሚጠበቀው። የትም አትሄዱ። የሁሉንም ዋጋ ሳውቃችኋለሁ። እስከ ቪዲዮ አብረን እንቆይ። እሺ ውድ ቤተሰቦቼ እንደሰማችሁት ነው እንግዲህ ዛሬ የሸጥናቸውን ጀምረን ማለት ነው ዋጋቸውን አሳውቃችኋለሁ። 200 ሺህ ብር በላይ የሸጥነውን ብረት ድስት ነው ማሳያችሁ። በመጀመሪያ የቱ ነው እስኪ እያላችሁ ሊሆን ይችላል። የምታያቸው እነዚህ 84 እና 80 ቁጥር የሚባሉ ብረት ድስት ናቸው። የመጨረሻ በቃ በጣም ትልቅ የሚባሉ ብረት ድስቶች ናቸው። በጣም ጠንካራ ናቸው። በነገራችሁ ላይ ምርታቸውም ጃፓን ነው። 4 ጆሮ አላቸው። ለሰደቃ ምናምን ለፕሮግራም ለሀጃ ለሰርግ ለልደት ምናምን የለም እንደዚህ ሀጃ ሲኖር በጣም ነው የሚሆኑት። በጣም ይጠቅማሉ። አሁን እዚህ ጋር ይገዙን ከቀሬ ስብሰባ አለ። ቀሬ የሚባል ከባቲ ድረስ መጥተው ነው ከሚሴ ነው ይሄ አድራሻው የዚህ ብረት ድስት ቤቱ እና የቤት እቃዎች ምናምን ያለን ከከሚሴ ነው ምንጭ ነው። ከባቲ ድረስ መጥተው ነው ይገዙን ወደ ቤተሰቦች። ያው የቀሬ ሲሆን አባል እንደዚህ እነሱን ወክሎ ስለሆነ የመጡት በጣም ማጣራት እንትን ማለት ነበረባቸውና እዚህ ጋር በጣም ቼክ እያደረጉ ነበር። እንዴት ነው እንትኑ ግጣሙ ብረት ድስቱ አይነቱ ምናምን የለም እንደዚህ እሱን በጣም ቼክ እያደረጉ ነበር። ይሄ የምታዩት ይሄ 80 ቁጥሩ ነው። ይሄኛው ደግሞ 84 ነው። በጣም ግዙፍ ነው። በነገራችሁ ላይ እንደዚህ በቪዲዮ እንደዚህ በፎቶ የምታዩት አይደለም። በአካል በጣም ግዙፍ ነው ከምላችሁ በላይ እና እንግዲህ ይሄ 84ቱ ይሄንኛው ማለት ግጣሙ ያያችሁት 84ቱ ከኛ ጋር አሁን ላይ ወቅታዊ ዋጋው 210 ሺህ ብር ነው። ወደ ቤተሰቦች 210 ሺህ ብር ነው። ይሄንኛውን 205 ሺህ ብር እናደርግላችኋለን። የሚከራከር በጣም ከመጣ እስከ 200 ሺህ ብር ይወራል። 80 ቁጥሩ ማለት ነው። 80 ቁጥሩና ውድ ቤተሰቦቼ የምታዩዋቸውን እንግዲህ እቃዎችን ዛሬ ደግሞ የነዚህኛዎችን ዋጋ የሁሉንም ስለማሳውቃችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። 80 ቁጥሩ ደግሞ ከዚህ ትንሽ ቀነስ ይላል። በጣም ትልቅ ነው እንደምታዩት 80 ቁጥሩ ይሄ 84 ነው። በደንብ አርጎ ተመከ 3 4 ማስቀመጥ ይችላል ውስጡ ማለት ነው። በጣም ትልቅ ነው። ይሄ 80 ቁጥሩ ነው። ብረቱም በጣም ወፍራም ነው። ባራላቱ ጆሮ ነው። አንዳውና ከዚህ ውስጥ ላይ ካሜራው ያው ካሜራ እንደውም በጣም አያስታውቅም በካሜራ እንጂ በጣም ትልቅ ነው እንደምታየው። በደንብ አርጎ ነው ግመል በሬ ሰጣሁን በደንብ አርጎ የሚሰራው በጣም ትልቅ ነው። በካሜራውም በጣም ትንሽ ነው የሚመስለው እንጂ በጣም ትልቅ ነው እንደምታየው ትንሽ አይደለም። ይሄ ግጥሙ ነው እንደምታየው በጣም ትልቅ ነው። በግጥሙ ነው የሚያስታውቀው የብረት ድስት ሳይዙ ክለ ነው። በግጥሙ ነው የሚያስታውቀው በጣም ብረት ድስቱ ትልቅ መሆኑን በግጥሙ ነው የሚያስታውቀው። እና ሴንቲሜትሩም 115 ሴንቲሜትር ስፋት አለው። ስፋቱ 1 ሜትር ተኩል ነው። ስፋቱ ማለት ነው ወደ ጎን ስፋቱ 1 ሜትር ተኩል 3 ክንድ ማለት ነው። ውስጥ ላይ ያለው ርቀት 3 ክንድ ነው። እንዳያችሁት ነው እንግዲህ ውድ ቤተሰቦቼ። አሁን ደግሞ የነዚህን ዋጋ አሳውቃችኋለሁ። እነዚህም እህታችን ያዘዘችን ነበረ ዛሬ የተጫነው ናቸው። እነዚህም ሁለቱም እነዚህ 43 ቁጥር ናቸው። እነዚህ ደግሞ ከ43 ጀምሮ አሁን ላይ እኛ ጋር እስከ 65 ቁጥር ድረስ አለ። ደግሞ ከትላልቆቹ ዝቅ የሚሉ ማለት ነው። እነዚህ 43 ናቸው። ከላይ እዩት ማየት ማመን ነው። ከላይ ግጣም እንዳያቃጥል ብለው ጨርቅ ስለሚያደርጉበት ከላይ ግጣሙ ላይ አስደርግልን ብለው ነበረ። ያው ከቤቱ ሲመጣ የለውም ለነሱ አስደርጋለሁ ማለት ነው። ያው ደንበኛም ለመሳብ እስከሆነ ድረስ ሌሎች እቃዎችን ስላዘዙን ከላይ አስደርግላችኋለሁ ማለት ነው። ይሄን የምታዩትን ከላይ እንትኑን አይሚን መያዣው ማለት ነው። እና እነዚህ አሁን ላይ ወቅታዊ ዋጋቸው የነዚህኛዎቹ ደግሞ የ43ቶቹ ማለት ነው
አሁን ላይ ወቅታዊ ዋጋቸው 22000 ብር ናቸው። 20000 ብር ለእናንተ ውድ ቤተሰቦች አደርጋለሁ። ያው ግን ለማንም እንዳትናገሩ። ከዛ ከ43ቱ ከፍ ሲል እኛ ጋር 52 ቁጥር ነው ያለው ውድ ቤተሰቦች። 52 ቁጥሩ አሁን ላይ ወቅታዊ ዋጋቸው 52 ቁጥሩ በነገራችሁ ላይ እሱም 4 ጆሮ ነው ያለው። ልክ እንደ መጀመሪያ እንዳሳየኋችሁ እንደ ትልቁ ማለት ነው። ከ52 በታች ሲሆን ነው 2 ጆሮ ብቻ የሚሆነው። 52 ቁጥሩ 2 ጆሮ አለው የምታዩት ነው ማለት ነው። በቪዲዮ ያስገባውላችሁ ስለሆነ ያው ያስታውቃችኋል ብዬ ነው። 4 ጆሮ አለው። እሱ ስንት ነው ያላችሁኝ ከሆነ አሁን ላይ ወቅታዊ ዋጋው እሱ 38000 ብር ነው ውድ ቤተሰቦቼ። ከ52ቱ ደግሞ ከፍ ሲል 56 ቁጥር አለን። 56 ቁጥሩ እንዲሁ አሁን ላይ ወቅታዊ ዋጋው 43000 ብር ነው ውድ ቤተሰቦቼ። ከሱ ከፍ ሲል ደግሞ 60 ቁጥር አለን። እስከ 62 ድረስ አለን በነገራችሁ ላይ 52 ቁጥሩ ነግራቸዋለሁኝ። አይሚን 56ቱን ነገርኳችሁ። 60 ቁጥሩ አሁን ላይ ከኛ ጋር ወቅታዊ ዋጋው 53000 ብር 55000 ብር ነው የምንቸረችረው። 53000 ብር ለእናንተ እናደርጋለን ውድ ቤተሰቦቼ። እንግዲህ ይሄን ይመስላል ዛሬ ይዘንላችሁ የመጣነው ቪዲዮ ይሄን ይመስል ነበረ። በቀጣይ በሌሎች ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። 80 ቁጥሩ ደግሞ ከዚህ ትንሽ ቀነስ ይላል። በጣም ትልቅ ነው እንደምታየው 80 ቁጥሩ። ይሄ 84 ነው። በደንብ አድርጎ ተመልከቱ። 3 4 ማስቀመጥ ይችላል ውስጡ ማለት ነው። በጣም ትልቅ ነው። ይሄ 80 ቁጥር ነው። ብረቱም በጣም ወፍራም ነው። ባራላችሁ ጆሮ ነው። አንዳውና ከዚህ ውስጥ ላይ ካሜራው ያው ካሜራ እንደውም በጣም አያስታውቅም በካሜራ እንጂ በጣም ትልቅ ነው እንደምታየው። በደንብ አድርጎ ነው ግመል በሬ የሰጠውን በደንብ አድርጎ የሚሰራው። በጣም ትልቅ ነው። በካሜራውም በጣም ትንሽ ነው የሚመስለው እንጂ በጣም ትልቅ ነው እንደምታየው። ትንሽ አይደለም። ይሄ ግጥሙ ነው እንደምታየው በጣም ትልቅ ነው። በግጥሙ ነው የሚያስታውቀው የብረት ድስቱ ሳይዙ ክለ ነው። በግጥሙ ነው የሚያስታውቀው በጣም ብረት ድስቱ ትልቅ መሆኑን በግጥሙ ነው የሚያስታውቀው። እና ሴንቲሜትሩም 115 ሴንቲሜትር ስፋት አለው። ስፋቱ 1 ሜትር ተኩል ነው። ስፋቱ ማለት ነው ወደ ጎን ስፋቱ 1 ሜትር ተኩል 3 ክንድ ማለት ነው። ውስጥ ላይ ያለው ርቀት 3 ክንድ ነው።